ሄይ ጋይስ እንዴት ናችሁ? ዛሬ ያሰብኩት ምንድነው ከኔ ጋር ሪሌት የሚያደርግ ካለ እስቲ እንድትነግሩኝ ነው። እና ውስጣችሁ ያለውን አይዲያ፣ ሀሳብ ወይም ምናምን ሼር ማድረግ ወይም ደግሞ አስባችሁ ልክ ስታወጡት ግን ላንድ የሚያደርገው ሌላ ነገር ሆኖ ነው። እንደዛ ይገጥማችኋል? አሁን ለምሳሌ ውስጣችሁ ያሰባችሁት ነገር አለ ግን መግለጽ አትችሉም፣ ወይ እያወራችሁ ነው ግን it comes out very ወይ በጣም ቀላል ሆኖ ይመጣል፣ በጣም ቬግ ይሆናል፣ ወይም በጣም ሲምፕል አይዲያ ይመስላል፣ ኦር አግሬሲቭ የሆናችሁ ይመስላል፣ ኦር ኢምፔሽንት የሆናችሁ ይመስላል፣ ወይም ቦሲ የሆናችሁ ይመስላል፣ ወይም ደግሞ የሆነ እንትን ሩድ የሆናችሁ ወይ በጣም አይ ዶንት ኖ ብቻ ውስጣችሁ ያለውን ነገር እና ቃሉ ሲወጣ ግን ሌላ ነገር ሆኖ ነው ላንድ የሚያደርገው እዛ ሰው ጋር። እና እንደዚህ አይነት ችግሮች ብዙ ጊዜ ሚስ ኮሚዩኒኬሽን ይፈጥሩባችኋል ወይ የሚለውን ለመጠየቅ አስቤ ነው። እና አይ ፊል ላይክ አንዳንዴ እኔ በጣም እንደዚህ አይነት ነገር ስለሚገጥመኝ ነው የኔ ዴፕት ይመስለኛል አሳስበው። አሁን የኔ ዴፕት እና የኔ ኢንቴንሲቲ ውስጤ ነው እንጂ ያለው ሲወጣ it becomes so simple እና like ይቀልብኛል እና እንደፈለኩትም ላንድ አያደርግም። እና actually ድሮ እህቴ ትለኝ ነበረ like ሆዴና አፌ አንድ አይደለም። does that make sense? I feel too much, I think too much as in overthinking ምናምን አይደለም እላችሁ፣ ግን ዲፕ ቲንከር ሆናችሁ ግን አትመስሉም። so you just choose to be ዝም ብሎ በቃ ሳስቃችሁ ተቀላላችሁ ምናምን፣ ምክንያቱም የእናንተን ዴፕት ሰው አንደርስታንድ ያደርገዋል ብላችሁ ስለማታስቡ ማለት ነው። እና አንዳንዴ ትክክለኛ ማንነታችሁን ሰው አንደርስታንድ ላያደርገው ይችላል። ማለት ጥቂት ሰዎች ሜቢ አንደርስታንድ ሊያደርጉት ይችላሉ። if not ግን በጣም ሚስ አንደርስታንድ ትደረጋላችሁ። እና that happens a lot፣ በጣም ይገጥማል። የሆዳችሁን መናገር ሳትችሉ ስትቀሩ የሚለው ነገር ላይ ሰሞኑን ከጓደኞቼ ጋር እያወራሁበት ነበረ። I've also been thinking about it። እና እንደዚህ አይነት ነገር የሚገጥማችሁ ከሆነ አላውቅም፣ እስቲ እናንተ ደግሞ ያለ አስቡበትና እንደዚህ አይነት ሰው ናችሁ ወይስ it's a blessing? በጣም ውስጣችሁ የሚሰማችሁ ነገር መግለጽ የምትችሉ ሰዎች በጣም በቃ ታድላችሁ ነው የምለው። አይሷል ወይም ደግሞ በቃ እኔ ውስጤን መግለጽ ይከብደኛል። by the way አልመስልም for people that know me like ወይም ለሚያውቁኝ ምናምን ነገር የሚመስለው በጣም I communicate very well, like ጎበዝ ነኝ፣ ከሰው ጋር መግባባት እችላለሁ ምናምን ነው። ግን honestly speaking no, like people I feel like እንዲያውም ትክክለኛ ዴፕቴን ያውቁታል ብዬ አላስብም። እና was just a thought and not everybody can express how they feel. And yeah, it's just a thought. አንዳንድ ሰው ሪሌት ሊያደርግ ይችላል፣ አንዳንድ ሰው ሪሌት ላያደርግ ይችላል። ግን እንደዛ ነው እላችኋለሁ።